አስረኛው የከተሞች ፎረም ከህዳር 6 ቀን እስከ 10 2018 ዓ.ም ድረስ በአፋር ክልል ሰመራ ሎጊያ ከተማ ይከበራል። የበዓሉን አከባበር አስመልክተው የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ ጋዜጣዊ መግለጫ ሰጥተዋል። ሚኒስትሯ በሰጡት መግለጫ አስረኛው የከተሞች ፎረም ከ150 በላይ ከተሞችና ከጎረቤት ሀገራት የሚመጡ እህት ከተሞች እንደሚሳተፉበትም ተናግረዋል። ፎረሙም የከተሞች እድገት ለኢትዮጵያ ልህቀት በሚል መሪ ሀሳብ የሚከበር መሆኑን ገልጸው መንግስት ከተሞችን ለማዘመን እያከናወናቸው ያሉ ተግባራት ተነስተው ምክክርና የልምድ ልውውጥም እንደሚካሄድባቸው አብራርተዋል። ህዳር 6 2018 ዓመት እስከ 10 ህዳር ለ5 ቀናት የሚቆየው የኢትዮጵያ ከተሞች ፎረም በአፋር ብሔራዊ ክልላዊ መንግስት በሰመራ ሎጊያ ከተማ ይካሄዳል። እንግዲህ በዚህ ኩነት ላይ የሚሳተፉ ከ150 በላይ የሚሆኑ የኢትዮጵያ ከተሞችና ከጎረቤት ሀገራትም የሚመጡ የውጭ ሀገር የህትማማች ከተሞችም ይሳተፋሉ። ከ10 በላይ ደግሞ የሚሆኑ የንግድ ድርጅቶች፣ የትምህርት ተቋማት እና ሌሎች የፋይናንስ ተቋማትም እንዲሁ ይሳተፋሉ። የከተሞች መለወጥ የሀገር እድገት ማሳያ መሆኑን የገለጹት ሚኒስትሯ አሁን ላይ በርካታ ከተሞች መነቃቃት ላይ መሆናቸውን ተናግረዋል። ከተሞች የሁሉም እድገቶችና ብልጽግና ማሳያ መሆናቸውን አንስተው ከተሞች የብልጽግና ማሳያ ለማድረግ የተያዘው ግብ ስኬታማ የሆነ መምጣቱን ገልጸዋል። የከተሞች መሰረተ ልማት ለማሟላት በርካታ ስራዎች እየተከናወኑ መሆኑን ጠቁመው ለዚህም የኮሪደር ልማት ለአብነት ይጠቀሳል። ከተሞች እንግዲህ የሁላችንም መዳረሻ የእድገቶቻችን ሁሉ ማሳያ የብልጽግና ማሳያ ብሎ ፓርቲያችን በከፍተኛ ደረጃ ሲሰራበት እንደነበረ እናውቃለን። የብልጽግና ማሳያም እናደርጋቸዋለን ተብሎ ከተያዘው ሞቶም እቅድም ፖሊሲ ማኳያ ዛሬ ላይ ከተሞቻችን በከፍተኛ ደረጃ በመነቃቃት ሂደት ውስጥ መሆናቸውን ማየት ይቻላል። የኮሪደር ልማት ስራዎች ከ73 በላይ በሆኑ ከተሞች እየተከናወነ መሆኑን ጠቅሰው መንግስት ከተሞችን ለነዋሪዎች ምቹና ተጨማሪ ገቢ ማስገኘት የሚያስችሉ እንዲሆኑ እየሰራ ይገኛል ብለዋል። በፎረሙም ከተሞች ከ10 ዓመት የልማት እቅድ አኳያ እያከናወኑ ያሉት ተግባራት ተነስቶ ውይይት እንደሚካሄድባቸውም ጠቁመዋል። ከተሞቻችንን መነቃቃት ካየን የኮሪደር ልማቱን ብቻ እንደ አብነት አንስተን ማየት እንችላለን። እጅግ አይን ገላጭ የሆነ ተግባር ነው። በክቡር ጠቅላይ ሚኒስትራችን ኢኒሼቲቭ የተጀመረ ዛሬ ከ73 የኢትዮጵያ ከተሞች በላይ መጠኑ ቢለያይም በከፍተኛ ደረጃ የኮሪደር ስራቸውን እያፋጠኑ ይገኛሉ። ይሄ ማለት እንግዲህ ከተሞች የራሳቸውን ገቢ መልሰው በማመንጨት ሂደት የከተማ ነዋሪውን የመሰረተ ልማት ጥያቄም እንዲሁም የልማት ጥያቄ ከመመለስ አኳያ ትልቅ አስተዋጽኦ ማበርከት የሚችል ነው። ይሄ ለከተማው ገቢ ብቻ ሳይሆን ለከተማ ነዋሪውም ጭምር ተጨማሪ ገቢ የሚያገኝበትና ላይቭሊሁድን ትራንስፎርም የሚደረግበትን መንገድ ማየት እንችላለን።